ሚድሮክ ኢንቨስትመንት ግሩፕ ሚድሮክ ለሀገር ኢትዮ አግሪ ሴፍት የአይሶ 9001:2015 የኳሊቲ ማኔጅመንት ሲስተም ሰርቲፊኬት አገኘ። የሚድሮክ ኢንቨስትመንት ግሩፕ አካል የሆነው ኢትዮ አግሪ ሴፍት ዓለም አቀፍ ደረጃቸውን የጠበቁ አሰራሮችንና የጥራት ቁጥጥር ስርዓቶችን በመተግበር የአይሶ 9001:2015 ኳሊቲ ማኔጅመንት ሰርቲፊኬት አግኝቷል። ሰርቲፊኬቱን የኢትዮ አግሪ ሴፍት ተጠባባቂ ስራ አስኪያጅ አቶ አዳነ ወልደ ዮሐንስ ከኢትዮጵያ ተስማሚነት ምዘና ድርጅት ዋና ዲሬክተር ኢንጂነር መዓዛ አበራ ተረክበዋል። አቶ አዳነ ተቋሙ በሻይ ቅጠል፣ በቡና፣ በአበባ፣ በሰብል ምርቶችና የቅባት እህሎችን በስፋት በማምረት ለዓለምና ለሀገር ውስጥ ገበያ በማቅረብ የሚታወቅ መሆኑን ገልጸዋል። እንዲህ አይነቱ ተቋም በዓለም አቀፍ ገበያ ተወዳዳሪነቱን ለማስቀጠል የተለያዩ የጥራት አሰራሮችን ተግባራዊ ማድረግ እንደሚገባው ጠቅሰው አሰራሩ በተቋሙ ስር በሚገኙ ሁሉም ድርጅቶች ተግባራዊ የሚደረግ መሆኑን ተናግረዋል። የኢትዮጵያ ተስማሚነት ምዘና ድርጅት ዋና ዲሬክተር ኢንጂነር መዓዛ አበራ የሚድሮክ ኢንቨስትመንት ግሩፕ አካል የሆኑ ድርጅቶች ዓለም አቀፍ አሰራሮችን በመከተል ደህንነታቸውን የጠበቁና ጥራት ያላቸውን ምርቶችና አገልግሎቶች ለገበያ ለማቅረብ የሚያደርጉትን ጥረት አድንቀዋል። በሚድሮክ ኢንቨስትመንት ግሩፕ የግብርና ዘርፍ አቅም ግንባታ ሲስተም ልማት ኮርፖሬት ዲሬክተር አቶ ብሩክ ብሸት የጥራት ማኔጅመንት ስርዓት ቀጣይነት ያለው ክትትል የሚፈልግ በመሆኑ የድርጅቱ አመራሮችና ሰራተኞች ጥራትን አስጠብቆ ለመቀጠል በትጋት መስራት እንዳለባቸው አሳስበዋል። በመርሃ ግብሩ ከፍተኛ አስተዋጽኦ ላበረከቱ የኢትዮ አግሪ ሴፍት ሰራተኞች የምስጋና ምስክር ወረቀት ተሰጥቷል። በተጨማሪም የኢትዮጵያ ተስማሚነት ምዘና ድርጅት የምርትና አገልግሎት ጥራትን ለማስጠበቅ የሚጠቀምባቸው ዘመናዊ ቤተ ሙከራዎችን የድርጅቱ ሰራተኞች ተዘዋውረው ጎብኝተዋል። ሚድሮክ ኢንቨስትመንት ግሩፕ በግዙፍ የኢንቨስትመንት ዘርፎች ተሰማርቶ ከ80 ሺህ በላይ ለሚሆኑ ኢትዮጵያውያን የስራ ዕድል የፈጠረ ሲሆን ከዓመታዊ ትርፉ ደግሞ 10%ቱን ለማህበራዊ አገልግሎት የሚያውል የሀገር ሀብት ነው። ሚድሮክ ኢንቨስትመንት ግሩፕ የሀገር ሀብት